ሰላም ጤና ይስጥልን ክቡራትና ክቡራን የሳኮል ሬዲዮ 90.62 ቤተሰቦች፣ ለምን አንዳንድ ሰዎች በህይወታቸው ላይ ስኬታማ ይሆናሉ? ጥያቄ አይምሯችን ሁሌም ይጠይቃል። መልሱ ግን ተደብቆ ይሆናል። ዛሬ ተንተን ባለ መልኩ መልሱን ይዘን ከች ከተፍ ብለናል። አብሮነታችሁ አይለየን። ለስኬታቸው ሚስጥር ምንድነው? ብልህነት ብቻ ነው? እድል ወይንስ ሌላ ነገርም አለ? እውነቱ ግን ብዙ ስኬታማ ሰዎች የሚጋሩት የተወሰኑ ልምዶች አሉ። ዛሬ ስኬታማ ሰዎች በተለየ ሁኔታ የሚያደርጓቸውን 5 ነገሮችን እንመለከታለን። የመጀመሪያውና አንደኛው ግልጽ ግብ አላቸው። ስኬታማ ሰዎች የት መድረስ እንደሚፈልጉ ያውቃሉ። ግብ ከሌለው ሰው አቅጣጫ የሌለው መርከብን ይመስላል። ይነሳል፣ ይንቀሳቀሳል፣ የት እንደሚደርስ ግን አያውቅም። እነዚህ ስኬታማ ሰዎች ትልቅ ግብ ይኖራቸዋል። ከዚያም ወደ ትንንሽ እርምጃዎች ይከፋፍሉታል፣ ወደ ፍጻሜው ይጓዛሉ። ሁለተኛው ሚስጥር እዚህ ጋር ነው። ተከታታይ ናቸው። ዘላቂ ተስፋ አላቸው። ስኬት በአንድ ቀን አይመጣም። በየቀኑ ትንንሽ የሚደረግ ጥረት ትልቅ ውጤትን ያመጣል። ስኬታማ ሰዎች ተነሳሽነት ባይኖራቸውም እንኳን ስራቸውን ይቀጥላሉ። ተስፋ እንኳን ባይታያቸው፣ ጨለማ ቢመስል እንኳን ጨለማውን ለመግለጥ ይሰራሉ እንጂ በጨለማው ላይ አይደናቀፉም። ቢወድቁም ይነሳሉ። ይሄ ጽናትን ይጠይቃል። ሶስተኛው መማርን አያቆሙም። ዓለም በፍጥነት እየተለወጠ ነው። ስኬታማ ሰዎች መጽሐፍ ያነባሉ፣ አዳዲስ ክህሎቶችን ይማራሉ፣ ይሰነጥናሉ። ከሌሎች ሰዎችም ልምድን ይወስዳሉ፣ ይቀስማሉ። ዛሬ የተማርከው ነገር ነገ ህይወትን ሊቀየር ይችላል። አራተኛው ሚስጥር እዚህ ጋር ነው። ጊዜያቸውን በጥበብ ይጠቀማሉ። ሁላችንም በቀን 24 ሰዓት አለን፣ እኩል ከፈጣሪ የተሰጠን። ነገር ግን ስኬታማ ሰዎች ጊዜያቸውን ለአስፈላጊ ነገሮች ይመድባሉ። ብዙ ጊዜ የማይጠቀሙ ነገሮች ላይ አያጠፉም። አምስተኛው ሚስጥር እዚህ ጋር ነው። ከውድቀት ይማራሉ። ይወድቃሉ፣ ይሰናከላሉ፣ ግን እዛው አይተኙም፣ አይሞቱም። ይነሳሉ፣ እንደገናም ያንሰራራሉ። ውድቀት የማንኛውም ስኬት አካል ነው። ስኬታማ ሰዎች ሲወድቁ ተስፋ አይቆርጡም። የተሳሳቱት ይማራሉ ከስህተታቸው፣ እንደገናም ይሞክራሉ። እያንዳንዱ ስህተት አዲስ ትምህርት እንደሆነ ለአእምሯቸው ይነግራሉ እንጂ አይሰናከሉም። ስኬት በአንድ ሌሊት አይመጣም። ግልጽ ግብ፣ ተከታታይነት፣ መማር፣ ጊዜን በጥበብ መጠቀምና ከስህተት መማር ወደ ስኬት የሚወስዱ ትላልቅ መንገዶች ናቸው። ከነዚህ 5 ነገሮች ውስጥ የትኛው ልምድ ማዳበር ትፈልጋለህ? ሳኮል ሬዲዮ 90.62ን መቀላቀልን አትርሳ። እኔ የዚህ ፕሮግራም ዋና አዘጋጅና አቅራቢ ስንታየው አኑሎ መልካም ጊዜን እየተመኘውላችሁ ያለውን ፕሮግራም በዚህ ቋጨው። መልካም ጊዜ ይሆነላችሁ። መልካም ቀን።